ሰበር ዜና ተሰምቷል። በስተመጨረሻ ሴዶ የጠየቀው 10 ሚሊዮን ብር እሺ ተብሏል። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛል። ሰላም እንዴት ናችሁ? ዛሬም እንደተለመደው ወቅታዊና አነጋጋሪ ጉዳዮችን ይዤ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ወደ ቪዲዮአችን ያው እንግዲህ የመጀመሪያ ቪዲዮ የሚሆነው የኢትዮጵያ ኤምኤምኤ የሆነው ውድድር ላይ ሴዶ ማርሻል አርት 10 ሚሊዮን ካልተሰጠኝ አልወዳደርም ብሎ ነበር። 10 ሚሊዮኑንም አቅርበውለታል። ይሄ የሚሆነው ታዲያ ውድድሩን ካሸነፈ ብቻ ነው የምንሰጠው ብለዋል። ውድድሩን ካላሸነፈ ምንም አይነት ገንዘብ የሚያገኝ አይሆንም ብለዋል። እስኪ ቪዲዮውን አይተን እንመለስ። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ። ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘህ ውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስለኛል። ያኔ ያው እንግዲህ እንደሰማችሁት ነው። የሚወዳደር ይመስላችኋል ወይስ ፈርቶ ወይም ሌላ ምክንያት ፈጥሮ ውድድሩን የሚታው ይመስላችኋል? እና እስቲ ሐሳባችሁን አስተያየት። ሌላኛው ቪዲዮአችን ደግሞ እንግዲህ አሁን ታበርሲሳ ስለሸቱ ሌላ ነገር ወይም አዲስ ነገር ይዞ መጥቷል። እስቲ ቪዲዮውን አዳምጠን እንመለስ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬን ጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? እንግዲህ ይሄ ሰውዬ በጣም የሚገርም ሰውዬ ነውና ታስታውሳላችሁ ከዚህ በፊት እነ መንሱር ጀማልን ያሳሰራቸው ይሄ ሰውዬ ነውና እያለ ያለውም እነ መንሱርና እነ እሸቱ የሚሰሩት ስራ ተመሳሳይ ነው። እነኞቹ ታስረው እሸቱ የማይጠየቅበት ምንም ጉዳይ የለም ምናምን እያለ ነውና ምን ትላላችሁ እናንተስ በዚህ ሐሳብ ላይ? ሌላኛው መረጃችን እንግዲህ ስለ በረከት ገበሬዋ ነው።
በረከት ገበሬዋ እንግዲህ ከዚህ በፊት ነዳጅ ዘርፈሻል ምናምን ተብላ ያው በህግ ቁጥጥር ስር ምናምን ብላ ነበረ። ሰሞኑን እንግዲህ በጣም በቃ ያለችውን ከሀገር ምናምን ወጣለሁ ልጆቼ ምናምን እንትን ብላለሁ አስወጣለሁ ምናምን ብላ አውርታ ነበረ። እስኪ ያወራችሁን ቪዲዮ ትንሽ ሼር ላድርጋችሁ። ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛ ቃል ራሱ ፌደራል ፖሊስ መከላከያ ሰጥቶኛ ቃል ንግድና ቀጠናዊ ትስስር ልኮልኛ ቃል ባጅም ፓስም ብልጽግና ልኮልኛ ቃል የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለም። መሬት ተራ ያለውበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራው ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። ያው እንግዲህ ሰሞኑን በረከት በቀረበባት ክስ ምክንያት ከሀገር ልትወጣ ነው፣ ከሀገር ሀብቷን እንትን ብላ ምናምን ልትወጣ ነው ምናምን የሚሉ ወሬዎች በስተው ነውና እሷም እንግዲህ ዜግነቴን ሳልቀይር ልጆችን እንኳን በሀገሬ የወለድኩ ሀገር ወዳድ ኢትዮጵያዊ ነኝ ብላለች። ከሀገሬ ወዴትም እንደማልሄድ ምናምን አስተዋውቃለች። እንግዲህ የዛሬዎች ቪዲዮዎች እነኝን ይመስሉ ነበረ። ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይመቻችሁ።